ሰላም ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ ባላችሁበት ቦታ። እህት ወንድሞቼ በስደት ዓለም የሚያላችሁ በሀገር ውስጥ የሚያላችሁ እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? እና መጥቼ መሰላችሁ ዛሬ እኔ እውነት ምን እንደምል አላውቅምና እና ወይንሸት የወይንሸት እና ፍቄ ጉዳይ በጣም ገርሞኛል። በጣም ነው የገረመኝ። ለምን ይሄ ኬዛቸው በጣም የቆየ እኔ ወይንሸትን ዛሬ ብቻ አይደለም የምከታተላት ከዚህ በፊትም ኢትዮጵያ ገብታ ተመልሳ ወደ ዱባይ ከመጣችሁ 1-2 አመት ይሆናታል መቼም ከገባችሁ ጊዜ ጀምሮና ከዛን ጊዜ ጀምሮ ነበር የምከታተላትና ሰው ሀገር 14 አመት ነው የቆየችው። ያው የምታዩ ትኖራላችሁ። እኔ በጣም ነው የምከታተለው ቲቪያቸውን ማለት ነው ካዩ ጋር ምናምን የሚሰሩትና እኔ ምንም ያልገባኝም ነገር እና አንዴ ቤቱ ትገባለች ትወጣለች እና አሞኝ ነው የሆነ ነገር ሆኜ ነው ምናምን። እኔ እዚህ ጋር የሚመስለኝ ድራማ ነው። የእውነቴ ነው የምላችሁ። ለምን ድራማ ነው ያልኩ መሰላችሁ? እሷ ካሜራ ይዛ ትሂድ፣ ካሜራ እየያዘችም ትሂድና ያለውን ነገሮችን ትቅረጽ። ምክንያቱም ሌላ ሰው እንዲማርም ልታደርግ ትችላለች። እሷ ያለችበት ቦታ ሲሄድ እንዴት ነው ማን ቀረጸው? ቪዲዮ እየተቀረጸ እየሄደ አይደል? ቪዲዮ እየተቀረጸ ነው የሚሄደው። ያንን ነገር ደግሞ የሚጫነው በሷ ላይ አይደለ? ስለዚህ እነዚህ ሰዎች ተስማምቶ አንድ ላይ ነው እንጂ አውቆ ድራማ እየሰሩ ሰው በቃ አገር ቤት ያለው እዚህ ጋር በስደት ዓለም ሆኖ ባላቸውን ጓደኛቸውን እንዲጠሉ የሚያደርጉት እንጂ እዚህ ጋር እነሱ ለጥቅም ነው የሚሰሩት፣ ለድራማቸው። ለምን እሷ ተቸግራ የሆኑ ነገሮችን ወደ ሚዲያ ስታመጣ እሷ ያለችበት ቦታ እየሄደ ቪዲዮ እየቀረጸ ያ ቪዲዮ ደግሞ የሚጫነው ወይን የእሷ ላይ ወይን ያዩ ላይ ነው የሚጫነው። ግን ደግሞ እግዚአብሔርን እናንተ እህቶች ተማሩ፣ ብራችሁ ያዙ ነገር እሱ ጋር ይበሉ። እሺ ለሰው ትምህርት ይሁን። ነገር ግን ይሄን ነገር የሚያደርጉት አውቆ ድራማ እየሰሩ እንደገና ያችን ልጅ ሚስቴ ነች ምናምን የሚለው ነገር እሱ ያችን ልጅ ይወልዳታል። እሷ ራሷ በጊዜ ብታገባ ትወልዳለች እንዴ? ትልቅ እኮ ነች ወይንሸት፣ ትንሽ አይደለችም። ስንት አመት ታስታውቃለች። እና በቃ እኔ ለምን በቃ በጣም ከአቅሜ በላይ ሲሆን ነው ይሄን ቪዲዮ ሊሰራባቸው የቻልኩት። ለምን ብዙ ጊዜ ኮሜንት ብታዩት ኮሜንት እጽፋለሁ። ኦሮምኛም ስለምታነበው በኦሮምኛም እጽፋለሁ በአማርኛም እና በጣም በቃ የውስጤ ስሜት ለመግለጽ ብዙ ረዥም ሰዓት የሚወስድብኝ ያንን ኮሜንት ለመጻፍ ማለት ነው። ስለዚህ በቃ ሲያቅተኝ በቪዲዮ ለምን አልወጣም ብዬ ነው ይሄን አንዳንድ ነገሮችን ቅር ያለኝን ነገሮችን ለመግለጽ ነው እኔ ዩቲዩብ የከፈትኩት የእውነት። እና እዚህ ጋር ለሰው ትምህርት ነው የሚባለውና የሆነ በቃ አስተሳሰባቸው እዛ ጋር እሱ እንደገና የእሷ ፕራንክ ራሱ በጣም ነው የሚያስጠላኝ። የእውነቴ ነው የምላችሁ። እኔ እንደዚህ በማለቴ ግን ይቅርታ። እኔ በጣም ስሜታም ሆኜ በጣም አስጠልተውኝ ነው ፕራንኳ ራሷ። እና እቺ ትልቅ ሴትዮ ሆና ቤተ ክርስቲያን መሄድ ጥሩ ነገር መስራት እንጂ የምትሰራው ፕራንኮቿ ራሱ ቀድሞም ራሱ ተመልሳ ከኢትዮጵያ ሄዳ ተመልሳ ወደ ዱባይ ሄደችው። ከዚህ በፊት ራሱ የምትሰራ ፕራንክ የነበረው በቃ ጥሩ ያልሆነ ነገር ነው። ያን ነገር እዛም ሆነ አቅዳው ነው እዛ ያኔ ከኢትዮጵያ ወደ ዱባይ ስትሄድ የምትሰራ ፕራንኮቹ እንደዚህ ወንድሜ ብር ክዶኝ እንደዚህ አርግሼ ምናምን ይሁን ነገር በቃ ያልሆነ ነገር ለወደፊት ለህይወቷ ወይም ለኑሮ የሚያመሰቃቀል እንትን ነበር የምትሰራ የነበረ። ያንን ደግሞ ያንን ነገር እንደዛው ሰርታ አሁን ደግሞ ሀገር ቤት ሲገባ እንደዛ አይነት ነገሮች ቁጭ ብለው ጠብቋት እንደዛው አይነት ነገር እሷ ላይ የደረሰ እና
ለምን ይሄን ያህል እንዴ? በስመ አብ ወልድ 14 ዓመት ሰርታ ያልጠገበችው ብር ዛሬ በዩቲዩብ የሆነ ነገር ሰርታ ብር ለማግኘት እና ይሄ ምንድነው? ይሄን ያህል የብር ጥማት እንዴ? ምንድነው ይሄን ያህል የብር ጥማት እንዴ? ማንም ሰው እኮ ከሀብት ጋር ህይወቱ ያለፈና አብሮ የሞተ ሰው የለም። በቃ በመጠኑ እና ጥሩ ነገር የምትሰሩ ምን አለበት? ነገ ማታፍሩበትን ነገር ሰው የሚማርበትን ነገር እዛ ጋር ቤቱ ከዚህ በፊት የተሰርቶ የታለቀ ነው። አሁን በአንድ ጊዜ ፈረሰ። በአንድ ጊዜ ደግሞ አሁን ደግሞ ተሰርቶ አለቀ። የቀደመውን ቪዲዮ ወደዚህ እያመጡ ይሁን እኔ እንጃ ምናቸው። በቃ ምንም አልገባኝ። አላይም ስለው ደግሞ እንግዲህ እኔ ሰብስክራይብ አድርጌያለሁ እየመጣ ይወርድብኛል። በቃ ያዋለሁ አልተውም እና በቃ በእነሱ ተጠምጃለሁ። የሆነ ጭንቅላቴ ራሱ እና እውነት ነው ወይስ አይደለም እያልኩ ከራሴ ጋር ንግግር ከራሴ ጋር ጥያቄና መልስ እና በቃ እንደገና ወንድሟ ራሱ ይሄን ያክል ሰውዬው ትልቅ ሰውዬው በቃ ቪዲዮ ቀርጾ ይሄ እንደዚህ ነገር ነው ሆኖ በቃ የሰው ጥላቻ ምን ያደርግላቸዋል እንዴ? ምንድነው ጭንቅላታችሁ ተመርዟል እንዴ? ይሄን ያህል የብር ጥማት 14 ዓመት ሰርቶ ያላለፈ ሰው ዛሬ ደግሞ በዩቲዩብ ላይ የሆነ ነገር ሰርቶ በቃ ውሸት ነገር ምን ያደርጋል? ምን አለበት ጥሩ ነገር ብትሰሩት እንዴ? እዛ ጋር የሚያስተምር እኮ አገር ቤት ሆኖ በጣም ብዙ ነገሮች አሉ። በቅርብ ጊዜ የገባች ቤቲ የምትባል ያቺ ቤቲ ሾው አይደለችም፣ ቤቲ ጎንደር የምትባል ምግብ የምትሰራ አገሯ ስትገባ ወደ ኢትዮጵያ ስትገባ 18,000 ሰብስክራይብ ነው ምናምን ያላት አሁን ወደ 30 ስንት ደረሰ። ምግብ እየሰራች ምግቦቿን እየሰራች የራሷ ስራ ከፍታ ብዙ ራሱ ቪዲዮ አልጭንም። በአንድ ቀን ቪዲዮ ራሱ በጣም ብዙ ነበር እይታው የሚታይላት እና በቃ በጉልበቷ የምትሰራው በጥራቷ የምትሰራ በጣም ይታይላታል። እና ዛሬ እንዲሁም ሰርታ ቪዲዮ ብትለቅ ይሄኔ 50,000 ራሱ ትገባ ነበር። አሁን 38 የሆነ ነገር ሆናለች ዛሬ ራሱ አይቼዋለሁ። እና የራሷ ስራ በቃ ምግብ እየሰራች ያን ምግብ አሰራሩ የምግቡን አሰራር የምታሳየው እና እሷም ወደ 12 ዓመት ነው ምናምን የቆየችው የሰው ሀገር ላይ። ስለዚህ እሷም አሁን ብር ተበልቻለሁ እንደዚህ ምናምን ብላለች የ6 ዓመት እና ከዛ በፊትም ደግሞ የ4 ዓመት ተበልቼ የ2 ዓመት ነው ያለኝ ብላ ነው ወደ ኢትዮጵያ የገባች። በቃ ደከመኝ ብላ እና ተመስገን ብላ አሁን እየሰራች በጣም በቃ አሪፍ እዚሁ ዱባይ ያለች ራሱ የምትፖስተው የምግቦቿን አይነት አየዋለሁ። አሁን ደግሞ በቃ እንደዛው እንደ አረብ ሀገር የምትሰራው ምግብ ነው እየሰራች ኢትዮጵያ ውስጥ ያለችው እና በቃ የራሷ ስራ ጥሩ ነገር ይቺ ሁሉ ጊዜ እዚህ ጋር ጸበል ሄጃለሁ፣ እዚህ ጋር ምናምን ሄጃለሁ፣ እዚህ ጋር የሆነ ነገር በቃ ሆነ ብሎ በሰው ጭንቅላት እየተመረዙ ድራማቸውን እየሰሩ ተስማምቶ ባል ተብዬው እንደገና ያገባት ምስት ተብዬው ያችኛው ከዚህ በፊት አብሮ ታረቁ። ቤቷ ሄደች፣ ለበዓል የሆነ ነገር ሰጠች፣ አብራ ምናምን አሉ። ተመልሳ ደግሞ እዛ ገባይ ተባለና በቀደም ዕለት የሆኑ ነገሮች እሷ ደግሞ እርግዛለች ምናምን። ይሄ ቀልድ ነው እንዴ? ማርገዙ መውለዱ ምንድን ነው እንዴ? አንቺ እኮ ሴት ከዚህ በኋላ ትልቅ ሰው እኮ ነሽ። ለምን እንዲህ አይነት ነገር የምትሰሪ? እኔ በጣም በቃ እናድዳለሁ። የሆነት ለምን እንደምናድድ በሰው ነው እንደምናድደው። በጣም ነው የሚገርመኝ። ለምን አንድ ሰው በስደት ዓለም እያለ ጥሩ ነገር ሰርቶ ጥሩ ነገር ቢያዝ እና እኔ ተሰምተውኝ ነው። ቅርታ አድርጉልኝና እንደኔ የምትከታተሉ ሰዎች እስኪ አሁን ይሄ ቪዲዮ ይዩት፣ ተመልከቱት። ትንሽ ቆረጥ